ወንድ ነኝ ቆይ ላሳየህ እባክህ ተረከዛያት ዋንጫ እንዴ ወካረገች ማነሽ አንቺ አለ ተግባቡ በቋንቋ በእርሶ መቼና የገዷል ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ ደግሞ ለተባለች ቪዲዮ ክስተብለናል ባከው ብለን ትብብሮት እንጠይቀውታለን። ሰብስክራይብ ሼር በማድረግ የቻናላችን ቤተሰብ እንዲሆኑ እንጠይቀውታለን። ደግሞ ያዝናናችኋል አጫጭር ቪዲዮዎች ይዘን መተናል። ዳይ ወደ ቪዲዮ ብልን ሲል አዳም ሔዋን ዱክ ብላለች ከጎኑ አያት ሴት የሚባል አይቶ ያውቅ ጡቶቿ ሚዳቆ የሚመስል ከንፈራ ጽጌረዳ አይኗ ፍንጃል የሚያክ ጸጉሯ ዞማ ቂጧ ላይ እየደረሰ ዳሌዋ ኮሪያል ሆዴ ለላት 8 ቁጥር ባቷ ተረከዟ ሎሚ ተረከዛያት ዋንጫ እንዴ ወካረገች ማነሽ አንቺ አለ ተግባቡ በቋንቋ ሔዋን እባላለሁ ያንተ ቺክ ነኝ ማን ፈጠረሽ እኔ ምን አውቃለሁ ጸሎት ሲያደርግ ከግራ ጎንህ ጌታ ሆይ ተደብቆ ነገሩ ከግራ ጎን ፈጥሬልሃለሁ ብቻህን እንዳትሆን ተንቀሳቀሳል በስሜት አበደ አዳም አያት ሔዋን እስቲ ተንቀሳቀሻለሁ የዚያኔ ልብስ አይለበስ በቃ በራቁት ነው የሚኬደው ጡቱ ራቁት ነው ዳሌዋን አየው ረስላሶች ምን አይነት ነገር መጣብኝ እና ልግባበታል ጸሎት አረግ ግባበት ሚል መልእክት መጣ አነስ ያለች መልአክ ተላከለ እያወናጨፈች መጣ አነስ ያለች እነ ገብርኤል ተንቀሳቀስበት አሉት እውነት ነው አለ 3 ጊዜ ጸሎት አረግ 3 ጊዜ ባርኮ ገባበት በነገራችን ላይ እንደኔ ያሰጣችሁ ኮሜንታችሁ ያድርጉ አድርጉልኝ አንዳንዴ ያው ሞታ ብቻ ይገርማል አነስ ያለች መልአክ ነው ያለው እስኪ እናንተን ኮሜንት እንግዲህ ዱቅ አድርጉልን ሐሳባችሁ ወይ ሌላኛው ቪዲዮ እንሂድ አምላኬ ሆይ እኔ የማፈቅረው ልጅ ከኔና ከቤተሰቦቹ ውጪ ለሌላ ሴት ጥርሱ ፈገግ ካለ 32 ጥርሱን ማንተራክፍልኝ እኔ ጌታ አረንዶም ከ32 በላይ ራሱ ካለው ተጨማሪ ጨምር አራክፍልኝ አሜን አሜን ያንቺ ጥርስም ተጨምሮ 64 ይሆነለትና ከዛ በኋላ አንቺ ደግሞ የሚገርም ጸሎት ነው በልስ እንግዲህ ግን ያዋጣል ወይ ነው ጥርሳችን ወልቆ እባክሽ እኔ ትምከርሽ ጥርሱን አውልቆ አንቺ የካካሽ ልትሰጪው ነው ንገረኝ እስኪ ነው ወይስ ኮሜንታችሁን ሐሳባችሁን ኮሜንት ላይ ዱቅ አድርጉልኝ እስኪ ወረለኛው ቪዲዮ እንጂ አረናቆራ ብብቱን ከፍቶ ሽቶ ይናሽቱ ይለናል እኔ አላቆም እንደው ነው ጊዜ ቆሻሻው ጡ ሲባል እናትየው ይዛው ወጣች በማዳበሪያ አርጊው ብለው ነው ትተዋት ይሉ የሆነ ጊዜ ደግሞ ማለት በታክሲ ይሄድ ማን ነው አረ የረገጡ ሲሉ ነበር እሱ ነው የሚገርማል የሆነ ጊዜ ሰው ነው ብዬ ጊዮን ይዤ ይልኩኝ ለምን ልክ እሱ ሲገባ ውሃው ጠቆረ ትቦ ፈንድቶ ነው ብዬ እኔ በሰላም አመለጥኩላል እሱ ይገርማል እንዴ ጉንፋን ራሱ የሚይዘው ከራሱ አረ ወይ ትጅልሳ እንዴ ጉንፋን የሚይዘው ከራሱ ነው ያ ማለት አይ ጥሩ ነው ግን እስኪ እንደው አንዳንዴ እንደባበቅ አይሻል ብንደባበቅ ይቀላል ብዬ አስባለሁ ወይላኛ ቪዲዮ እንጂ Jesus. Oh my God. Jesus. ለእናንተ ተቻዋለሁ እንዴ ታው እንጂ ቤተሰብ እንፈምሳለን ብላችሁ ሳትፈምሱ እኮ ጉድጓድ ውስጥ ገባችሁ
ኧረ ወዴት እየሄድን ነው? ምናልባት ታኩርን አይታችሁ ነው እንዴ በጎግቶት ጀስት እንደፈመሰ እናንተም ገደል እየገባችሁ? እሺ ሐሳቡን እንግዲህ ይሁን የምትሉሽ ሞክሩ። ጭራሽ በጭንቅላቱ ቆሞ ኧረ ተው እንግዲህ እስኪ ድንቃ ድንቅ አፍሪካ ላይ ይመዝገብ የምትሉ ኮሜንታችሁን ከስር ዱቅ አድርጉልን። ከዛ ወደ ድንቃ ድንቅ እናወጣዋለን። ወደ ላኛው ቪዲዮ እንሂድ። በእርሶ መጀን አባብዬ ምን ሰራቸው እሳቸው? ባካታሽ ቀብጥ ወደ ጉዳይ ግባተ። እንደው ችግር ምን መሰለህ? አንድ እንደው ጎረምሳ ልጅ ነበረኝ እና እንደው ሴት ብሎ ሊሞትብኝ ነው። እንደው መፍትሄ ካሉት። አሃ ሴት ነው ብሎ መወስለት ጀመረ። በተጨማሪም እንደው ቤተሰቦቹ ትዝ አንለው እንደው ለእናትሽ ሽሮ ልግዛላት ዘይት ልግዛላት የለ እንዳለ ገንዘቡን ወስዶ ለሴት ለሷ የሚሰጠው በቃ። አሁን ምረጡ ብቻ ማረገው ሴቶቹ ፊት የቁልቁል አሰራው። አያያይ እንደው እሱማ ለኔ መከራ ነው። እንደው አባብዬ እንደው እሱ ሳይሆን እንደው እልም አድርጎ እንደው እንዳያሳይ አድርገው ያርጉልኝ። ሴት የምትባል ነገር ሴትን እሬት ላርግበት። በጣም ጥሩ በቃ በዚህ ተስማምተናል። እንድች አጠገባቸው እንዳይደርስ ነው ማረገው። ያፍሰው ከፈለገ ምን ሆነ ነው አሉ። ጭራሽ በላይ ላይ ሴት ይዘህ መጣህ። እንደ ጥቁር አዝሙድ ከዳቦ ስራ ስር መውጣት ተስኖህ እኔኑ እናትህ እኮ ናት። አያያያይ እንደዚህ እያልክ ራስን አትሸጉድ። ሰርተህ ራስን ብትቀይር ይሻላል። አሁን የሚያጓጓ ነገር የሚደርስ ነው። እስቲ እኔ ልጅ አንዴ ውሃ ነገር አቀብለኝ፣ ደክሞኝ ነው የመጣሁት። እኔ የቷም ሴት ልካኝ አታውቅም፣ እንድትልከኝም አልፈቅድላትም። በቃ ራስኩኛል፣ ጭራሽ አላስታወሰኝም። ኧረ ተይ ግድ የለሽም፣ ለአባብዬ እንደውል ትንሽ እንኳን ፓወሩን ቀነስ ያርጉልን። ኧረ ይደውሉ የሆነ ነገር ያርጉ ቶሎ በሉ። ፓወር ቀነስ ደስ ይላል። ሄሎ አባብዬ በእርሶ መጀን ሰርቷል እኮ ስራውን፣ ግን ትንሽ ፓወሩን ቀነስ ያርጉልን። እናቱንም እየረሳ ነው ልጁ። አዎ ይቀንሱልን ትንሽ። እና ጨምርበት ነው የምትለኝ? አራራ አባብዬ ይቀንሱት ነው ያልኩት። ጨምረዋለሁ። እንደማመጣ እንዴ አባብዬ ምንም እንዳታስብ ጨምረዋለሁ። በቃ ይቀንሱት አይደለም እየጨመረብኝ ነው ባኮ። አይ አሁን ሳቷሽ በቃ ጨምረዋለሁ። ጨመርኩት ደፋት። ኧረ እባክህን አንተ ልጅ፣ እሷ እናት ነች። እሷ እናት ነች። ወሬውን ተይና አንቺ ማነሽ? እኔ ኮረኔል አባት ነኝ። ወንድ ነኝ። ቆይ ላሳየህ። ባይነስ ደስ ይላል። ያማል ግን ለማንኛውም ያው እንግዲህ እያስቸገረ የሆነ ነገር አድርገ ከዛ በኋላ ከነጭራሹ አላቅሽም አለ ማለት ነው። ይመቻችሁ። ለማንኛውም ቤተሰብ የዛሬው ቪዲዮ ይሄን ይመስላል። ከተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቻናላችን እንድታሳድጉልን እና ትብብራችሁ እንዳይለይ። እስካሁን የነበረን ሰዓት ይመስላል። ባይ ባይ።